የጌታን ሥጋው ደሙ ለመቀበል እስቲ ይልመድ አፋችን ይብላው። ክርስቶስን መብላት አይናፍቃችሁ? ሁሌ ትንሣኤ ሲደርስ ልደት ሲደርስ ዶሮ ለመብላት ስንት በግ በላን በሕይወታችን፣ ስንት ዶሮዎች በላን። ግን ያው መናፈቅ ያለበት ምላሳችን ማንን ነው ንገሩኝ? የክርስቶስን ደም ለመጠጣት አይናፍቅም እንዴ? ለምንድን ነው? እስከ መቼ ነው ማትቆርቡት? እስከ መቼ ነው ሥጋው የክርስቶስ ሥጋ ማይጣፍጣችሁ እንዴ? እስከ መቼ ነው ደሙ ማይናፍቀን? አፋችን ሁሌ ብዙ ሐሜተኞች የበዙት ስለማይቆርቡ ነው። ሰዎች ስለማንቆርብ ነው። ይቆርብ ሰው አፉ ቁጥብ ነበር። እዛ ግብጽ በሄድኩበት ጊዜ በጣም የሚገርም ነገር አየሁ። ምንድነው ያየሁት? ቅዳሴ ይቀደሳል፣ ሁሉም ሥጋው ደሙ ይቀበላሉ። ምን ይቀበላሉ? ሥጋው ደሙ ያልተቀበለ ሰው ጉድ ተብሎ ነው የሚታየው። አቤት ወደኛ መጥተው ቢያዩ እና አንድ ሰው ኃጢአት ሲሰራ ሰው ሆኖ ማይሳሳት የለም አይደል? ቀኖና የሚሰጠው ምን እንደሆነ ታውቃላችሁ? እንደኛ ጾም፣ ጸሎት፣ ስግደት አይደለም። 2 ሳምንት እንዳትቆርብ ይባላል። ስንት ሳምንት እንዳትቆርብ? ድገሙት እስቲ። ያ ማለት ለነሱ ሞት ነው። የክርስቶስን ደም የክቡር ደም የቀመሰ አፍ 2 ሳምንት ሲለየው ለሱ ሞቱ ነው። የክርስቶስን ሥጋ ያጣጣመ ከንፈር ሰውነት 2 ሳምንት አትቁረብ 3 ሳምንት ወይም 1 ወር ከተባለ ሞት ነው። አቤት የኛ አፍን ቢያዩት አልለመድንም። አርጅተው ደክመው አቤት እንዴት ያሳዝናል። ይገርማል እኮ ምን እንደሚጠብቁና ታሞ አምጥተዋቸው አፋቸውን እንዲህ አፍ ተከፍቶ እንደዚህ የታመመ አፍ ለማቀበል ምን ጉድ ነን። አፋችን ለምንድን ነው እግዚአብሔር ምላስን የሰጠን? ምን እንድንለው ነው? እንድንባርከው እስቲ በሉ፣ እንድናመሰግነው፣ ሥጋውን እንድንበላ፣ ደሙን እንድንጠጣ። ቃና ዘገሊላ ወይን ጢሞ አንከረ ሊቀ ምርፋ ቀምሶ ምን አለ? አደነቀ ይላል። በቃ አደነቀ። ስለዚህ በእውነት ጻድቅ ይበደራል፣ ምን ይላል? ይከፍላል። እስቲ ጻድቅ በሉ። ይበደራል፣ ይከፍላል። ምንን ተበደረ? ዓይንን። ምን አየበት? እግዚአብሔርን ክብር። ምን ተበደረ? ጆሮ። የማንን ድምፅ ሰማ? እግዚአብሔርን። ምን ተበደረ? አፍንጫ። ምን አሸተተ? ዕጣኑን፣ መዓዛ ቁርባኑን። ምን ተበደረ? አፍ። ምን በላበት? ሥጋውን በላበት፣ ደሙን ጠጣበት። ምን ተበደረ? እጅ። ምን አደረገበት? መጸወተበት። ምን ተበደረ? እግር። ወደ ማን ገሰገሰ? ወደ እግዚአብሔር ቤት ሕመምተኞችን ለመጠየቅ ገሰገሰ። እግዚአብሔር መቅደስ አደረገው። እንደዛ እንዲያደርገን ቅዱስ ፈቃድ ይሆነልን። እግዚአብሔር ይጠቀምብን። በመጨረሻም በዮሐንስ ራእይ የመጨረሻ ጥቅስ ናት።